እንሰማለን ግን አንፈርድም። ይቀጥላል። ከዚሁ ጋር አያይዤ አባትየውን አንድ ጥያቄ ጠየቅኳቸው። ልክ የምስራች የሞተች ሰዓት ላይ ኪሩ $4000 ወስዶብናል፣ ከአንዲት ዘመዳችን ትንሽዬ ልጅ ላይ የተበደርኩት ገንዘብ አለ ብሎ $4000 ወስዶብናል አሉ አባትየው። አባትየው ያሉትን መጀመሪያ ስሙ። እንደዚህ ነው ያሉት። መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢ ነበረች እና መጨረሻ ጊዜ አካባቢ የተኛችው ከዛ ሪፈር ወደ ኢትዮ ጥበብ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4000 የነበረውን ወስዶ ጥያቄን ቀጠልኩኝ። ወደ ዋናው ጥያቄ መንደርደሪያ ጀምሬያለሁኝ። ለመሆኑ አልኩኝ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየቅኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያሉ፣ ስሙት። በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው? እኔም ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉን ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው፣ ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉን ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። ማሳሰቢያ እንድትፈርዱ አይደለም እንድትሰሙ ነው። እንድትከሱ እንድትወቅሱ አይደለም፣ እንድታገናዝቡ ነው። እውነትን ሁል ጊዜ ፈልጉ። እመኑኝ፣ የሆነ ሰዓት ላይ ትንሽዬ እውነት ታገኙና ያንን እውነት ተከትላችሁ ስትሄዱ ሌላ እውነት ላይ ትደርሳላችሁ። የኪሩና የእናትየው ጨዋታ ይቀጥላል። እንስማ። ጥያቄና መልሱ እንደቀጠለ ነው። እናት ወቀሳቸውን ይቀጥላሉ። ታይላንድ በነበርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራውን ፊት ለፊት እንደዚህ ያልኩ አሉ። ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ኪሩቤል የቀረጽኳቸው በምክንያት ነው፣ እቃ እየጠፋብኝ አለ። ምን አይነት እቃ? እስቲ ኪሩቤል ለምን በምክንያት እንደቀረጻቸው እንስማ። ስሙት። እንግዲህ እሳቸው ሳላነሱት ነው እነን ማነሰው። ይሄ ትልቅ ዲል አይደለም። አይ በደል ደርሶብኛል በካሜራ ቀረጽ ነበር ሲሉ ለሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀው። እሺ። እና ምን አለ መሰለ ነገሩ ሲጀመር እንዳጋጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለኔ አልበቃ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ስፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ አቀን ያስቀመጥኩበት ጋር አላገኘው። እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይህንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት ያሉት እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በኔ ላይ ሰረን አላረኩትም ብላ እሷም ማልቀስ ባለቀሰች በዛን ሰዓት ራሱ ፌንት ነቅላ ነበር። ኪሩቤል ግን ሌላ ታሪክ ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀችም። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም ከሱ ስሙት። ያው ጌታ ኢየሱስ ምስክር ነው። ምልክ ቢላ አንስቼ እዛቸው ፊት ሄጄ
እኔን እንደ ልጅ ካላዩኝ ይሄው እርሶ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው የቆምኩት። እግራቸው ላይ ወድቄ ለምኜ ነው እንደዛ የሆነው። ለምኜ እባክዎትን ተው ምናምን አሉኝ ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። አርቼ አረምንቱ ወደቀች ስላት በቃ እሷም ደንግጣለች ምናምን ነገር። አምቡላንስ ጠራው። አስተርጓሚያችን መጣ። ምን ተፈጠረ እስኪል ድረስ በአምቡላንስ ሆስፒታል ሄዳ ታክማን የተመለሰች። አምናለሁ ይህ ኢንተርቪው ማንንም ይጎዳል ብዬ አላምንም። እንደውም ብዙዎችን ይጠቅማል። እርግጠኛ ነኝ ብዙዎቻችሁ አዳዲስ ነገሮች ሰምታችኋል። አንዳንዶቹ ለአእምሮ የማይመቹ ብለን ያሰብናቸውን ቆርጠን ትተናቸዋል። ምክንያቱም ሰውም ጋር ቢሄዱ አይጠቅሙም። ምናልባት ለኔ እንደ አንድ ትልቅ መረጃና እንደ እውነት ሊጠቅሙ ይችላሉ። በአንዳንድ ቦታ ላይ ግን ለወላጅም ለኪሩም የማይጠቅሙ ብለን ያሰብናቸውን ትተነዋል። ይቀጥላል። ስሙ የተጀመረ ቤት ነበረ። ያንን ቤት ለመጨረስ ገንዘብ ይላክ ነበር ያልኩኝ። እሱም ይሄን መለሰልኝ። ስሙ እሺ ይኸውልህ አሁን ተስፍሽን ራሳቸው ስላመጡት ላውራ እነሱ ስላመጡት ያው ማውራትም ጥሩ አይደለም። እሺ ይሁን ብዬ ላውራ። ግን ቤቱ የተጀመረው እሷ እዚህ ያለች በነበረ ሰዓት በገና ምንም ሳትታመም ምናምን የተጀመረ እየላከች አው እሷ ነች የሰራችው። ግን አላለቀም ለማለት ይቅርታ፣ አንድ ጊዜ ቤቱ የተጀመረው እሷ ባንኮክ ሕክምና ላይ እያለች ነው አይደለም? አይደለም። የት ነው? እሷ ሳትታመም በፊት ነው የጀመረችው ቤቱ የተጀመረው። አዎ እሷም መቶም ስታገኝ እየላከች ነው ያስጀመረችው። እሺ ምንድነው ግን ባንኮክ ልንሄድ ስንል ፊኒሺንግ ይቀረው ነበር። እሺ ለፊኒሺንግ ብላ ብር ሰጣቸው። ኦኬ በቃ እውነቱ ይሄ ማለት ለቤቱ የወጣው ወጪ ከዚሁ ከሕክምናው ላይ ከተሰበሰበው ለፊኒሺንግ ተብሎ ገንዘብ ወጥቷል። አዎ በቃ እንግዲህ ባንኮክም ሆና ቤቱ እንዲያልቅ ገንዘብ ልካ ነበር ማለት ነው። ቤት እየሰሩ ስለነበረ ለቤት ፊኒሺንግ ይህ ብቻ አልነበረም። ሶፋ፣ የቤት ዕቃ በጣም ይሟላ ነበረ። እስቲ ስሙት። ኪሩ ይሄንንም ብሏል። እናቷ አካውንት ላይ 900 ሺህ ብር ነበር። አምናለሁ። ከዛስ ብላችሁ ውስጣችሁ ጥያቄ እየፈጠረባችሁ ነው። ምናልባት መሀል ላይ አንድ ነገር ላስታውሳችሁ። ይህ የእናትየው ስልክ ቁጥር ነው። ይህ የአባትየው ስልክ ቁጥር ነው። እኔ ያልጠየቅኩትኝ ወይንም ውስጣችሁ የሚመላለስ ጥያቄ ካለ በዚህ ስልክ ቁጥር ደውሉላቸው። ይህ የባንክ አካውንታቸው። የሰማችሁት ካሳመናችሁ የእውነት አግዟቸው። እኔ ግን እቀጥላለሁ። ስሙ፣ ሌላ ንጉድ ስሙ። ወደዚህ ስትመለስ 3 ሻንጣ ልብስ ጠቅጥቀህ ይዘህ መጥተሃል። እህትስ አለች ሆይ? ለእህትህስ ገዝተሃል ወይ አልኩት። ያለኝን ስሙት። ኪሩቤል ይሄንን ብሏል። አዎ እና ግን የሚገዛው ልብስ በጣም የተጋነነ ነበረ። ለሕክምና የሄደ ሰው እጮኛውን ለማስታመም የሄደ ሰው ይሆኑ የነበሩ በየጊዜው ይገዙ የነበሩ ልብሶች በየቀኑ በአንድ ቀን አይደለም በየቀኑ እየተገዙ ወደ 2 እና ወደ 3 ሻንጣ ደረሱ። ይሄ እንግዲህ አሁን ተስፍሽ ይወልክ ሰማኝ የሚፈቀደው ለሻንጣ ነው። እውነት ነው። ለአንድ ሰው 23 ኪሎ ይዤ ስመጣ 2 ሻንጣ ነው ይዤ የመጣሁት። ይሄንን አይ 3 ሻንጣ ነው ካሉት ይሄንንም ለእግዚአብሔር ሰጣለሁ። እንግዲህ ብዙ ነው። ሙሉን ኢንተርቪው በቲኤስቲ አፕ ኢንፎርሜሽን ላይ ቲኤስቲ አፕ ከስር ሊንክ አለላችሁ። ሊንኩን ገብታችሁ ማየት ትችላላችሁ። አመሰግናለሁ። ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ባይ። ጤና ይስጥልኝ። ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን። እውነትን ማወቅ አርነት ያወጣል። እውነትና እውነት በዚህ ቻናል ላይ ይነገራሉ። በማህበራዊ፣ በፖለቲካ፣ በሃይማኖት ከካናዳ ኢሚግሬሽን ጋር ተያይዞ ፍራውድ የሆኑ ነገሮች ብቻ እውነት የሆኑ ነገሮች ብቻ ለማህበረሰቡ ይጠቅማሉ፣ ያንጻሉ ብዬ የማምንባቸውን ነገሮች
እየቆየውም ቢሆን አንዳንዴ እንደነዚህ አይነት እውነቶች ይዤላችሁ ብቅ እላለሁ። ዛሬ ይዤ የመጣሁት እውነት ስለ ዘማሪት የምስራች፣ እንደዚሁም ስለ እጮኛዋ ኪሩ፣ ስለ እናቷ ስለ የምስራች እናት፣ እንደዚሁም ደግሞ የምስራች አባት። የምስራች ወደ ጌታ ሄዳለች። በጣም ብዙ ነገሮች ተከናውነዋል። በጣም ብዙ ድራማዎች፣ በጣም የሚገራርሙ ነገሮች። ዛሬ ከሁለቱም ወገን ትሰማላችሁ። ከኪሩም ትሰማላችሁ፣ ከእናትየውም ከአባትየውም ትሰማላችሁ። እውነቱን እናንተ ትፈርዳላችሁ። ምን ነበር የሆነው? የምታውቋቸውም የማታውቋቸውም አዳዲስ እውነቶችን 100% ትሰማላችሁ። ከኔ ጋር ይህንን ቪዲዮ እስከ መጨረሻ ተመልከቱ። ይህንን ኢንተርቪው ለመስራት የተገደድኩበት ዋነኛው ምክንያትና ወደዚህ ነገር የገባሁበት ዋነኛ ምክንያት የጻፍኩት ጽሑፍ ነው። የምስራች ባረፈችበት ሰዓት ላይ ገና አስከሬኗ ወደ ትውልድ ሀገሯ ሲሄድ እኔ አንድ ጽሑፍ ጽፌያለሁ። በጣም የሚገርም ነው። ጽሑፉን ሁሉም ሰው አንብቦታል። ጽሑፉ ሲጀምር እንደዚህ ይላል፣ ይህ ጽሑፍ ውሸት ነው የሚል በዚህ ስልክ ይደውልልኝ ብዬ ስልኬን አስቀምጫለሁ። አስቡ፣ አንዲት ልጅ በዝማሬ የማታገለግል ብዙ ሰው የሚያውቃት ዘማሪዎች፣ ፓስተሮች፣ ወንጌላዮች ብዙዎች ደንግጠው ወደ ጌታ ሄደች ብለው የፖሰቱትን እኔ አንዱ ብቻ አንድ ርዕስ ሰጠሁት፣ በውሸት የሚከርም እግዚአብሔር የለም ብዬ። ከዛ የማውቃቸውን እውነት እዛ ጽሑፍ ላይ ዘረዘርኩት። ሁሉም ሰው ያነበዋል። ልብ በሉ፣ ይህ ጽሑፍ ቤተሰቦቿ ሊያነቡት እንደሚችል እገምታለሁ። ጓደኞቿ፣ አብረዋት የሚያገለግሉ ፓስተሮቿ፣ ሁሉም ሰው ሊያየው ይችላል። ከፓስተሮቿ፣ ከዘማሪዎች፣ ከሚያውቃት፣ ከሕክምና ማንም ግን አልደወለልኝም። ለምን አላውቅም። መጨረሻ ላይ ግን ከቤተሰቦቿ አንድ የቤተሰብ አካል ደወለልኝ። የጻፍከው እውነት ነው፣ የምንናገረው ነገር አለ አሉኝ። እኔ ውስጥ ያ እውነት ስላለ ከቤተሰብ ሲረጋገጥ ደግሞ ያንን እውነት መግለጥ ጥሩ ነው። የሚገርመው ይህንን ጽሑፍ ኪሩቤል እንኳን በዕለቱ አንብቦት ነበረ። ምን ማለት ነው ብሎ እሱም ደንግጧል። ነግሮኛል። ምናልባት መጨረሻ ላይ ያሰማችኋለሁ። ለማንኛውም ይህ ጽሑፍ ብዙዎችን አነጋግሯል። ብዙዎች ሼር አድርገዋል። ብዙዎች ቪዲዮ ሰርተዋል። ብዙዎች አድንቀውኛል። ብዙዎችም ሰድበውኛል። ነገር ግን ከመሳደብ ይልቅ ስልክ ቁጥር ስላስቀመጥኩ መደወል ይቀል ነበረ። ለማንኛውም ብልህ ሰዎች ግን ወደ እኔ ደውለዋል። ለደወሉት ሁሉ አስረድቻለሁ። የነበረኝንም እውነት ገልጫለሁ። ይህ እውነት ተንደባሎ እናትየው ጋር ደረሰ። ይህ እውነት ተንደባሎ አባትየው ጋር ደረሰ። እናትየውንና አባትየውን ስለተፈጠረው ሁኔታ አወራኋቸው። ያሉኝን ነገር አለፍ አለፍ አድርጌ አሳያቸዋለሁ። እዚህ ቪዲዮ ላይ ምናልባት ሁለት አይነት ልብስ ለብሼ ልታዩም ትችላላችሁ። ምክንያቱም ቪዲዮ የተቀረጸው ከ6 ቀን በፊት ነበረ። የመጀመሪያውን እነሱን ከቀረጽኩ በኋላ ቪዲዮን መልቀቅ አልፈለግኩኝም። ምክንያቱም እንደ ጮኛ ዋጋ የከፈለ ኪሩቤልም ስለነበረ ኪሩን ማውራት ነበረብኝ። የዕለት ሁለት ኪሩን ፈለግኩኝ፣ አገኘሁትኝ፣ ጠየቅኩት፣ ፈቃደኛ አልነበረም። ከዛ ይስሐቅን አገኘሁት፣ ይስሐቅን አወራሁትኝ። ይስሐቅ ኪሩን አሳመነው። ኩቺም ደወለችልኝ። ብዙ ተጫወትን፣ ብዙ አወራን። ነገር ግን ኢንተርቪውን ለመስጠት ብዙ ቀኖች ጠበቅን። በመሃል ኪሩ ለክርስቲያን ቲዩብ ሄዶ ኢንተርቪው ሰጠ። ትክክልም ነበረ። ምክንያቱም ራሱን በብዙ ነገር መከላከልም ነበረበት። በመጨረሻም ከክርስቲያን ዩቲዩብ በኋላ ለእኔ ደግሞ ኢንተርቪው ሊሰጠኝ እንደፈለገም ነገረኝ። አልተቀየምኩትም። ምክንያቱም ትክክል ነበረ። ክርስቲያን ዩቲዩብ ጋርም መሄድ ነበረበት። አምናለሁ ክርስቲያን ዩቲዩብ ሚዛናዊ ሰው ከሆነ እናትየውና አባትየውንም ኢንተርቪው እንደሚያደርጋቸው አምናለሁ። ክርስትና እውነት ነው። ክርስትና መሸንገል አይደለም። ክርስትና ማስመሰል አይደለም። ይህ መልእክት ለክርስቲያንም ቲዩብ ነው። እናትና አባቷን ጠይቅለት። እናትና አባቷን የተሰማቸውን ስሜትም ለሕዝብ አቅርብላቸው። እኔ በቻልኩት አቅም የእናቷንም የአባቷንም ስሜት ለመናገር እሞክራለሁ። እናትየውና አባትየውን አንድ ጥያቄ ጠየቅኳቸው። ያልኳቸው እንደዚህ ነበረ። በሕክምናው ዙሪያ ላይ የእናንተ እውቀትና የእናንተ ድርሻ ምን ያህል ነበር አልኳቸው። አባትየውም ሲመልሱ እንደዚህ አሉልኝ። ስሙት። እንግዲህ ወደ ውጭ ሪፈር ከተደረገላት በኋላ እኛ ፓስፖርት አልነበረም እና አስቸኳይ አይነት ነገር ካለ አውጥተን ለመሄድ ብንፈልግ
እንደዛ አይነት ነገር የለም። ቢያንስ ፓስፖርት ለማውጣት እስከ 6 ወር ድረስ ነው የሚያቆየው። ስለዚህ እኛ በእጃችን ፓስፖርት ያለን ሰዎች ያለን ልጃችሁን ለመስረት ልጃችሁን እንድትተር የምትፈልጉ ከሆነ እኛ ይዘን እንወጣለን የሚል አይነት ሁኔታ ቤተሰብም ጥሎ የሄዱበት አይነት ሁኔታ ነበረና ስለዚህ ስለገንዘብ ከሆነ ስለገንዘብ ምንም የምናውቀው ነገር የለም። ስንት ዋጣ የሚባለው ብቻ ነው የምንሰማው እንጂ ስንት ብር ወጣ፣ የት ደረሰ፣ በስንት ብር ትራንስፖርት ተደረገ፣ በስንት ብር ታከመች፣ ስንት ብር በምን አይነት ሁኔታ ነው ኪራይ ተይዞ የነበረ የሚለው ላይ እኛ የሚገልጽልን ሰው የለም። ነገር ግን ከአንድ ወር በኋላ እናቷ እንድትወጣ የተደረገ አይነት ሁኔታ አለ። ይህ ነገር በኩል ስለገንዘብ ይሄ ነው የሚባለውን ነገር ማውቀው ነገር ምንም ነገር ይህንኑ ጥያቄ ኪሩቤልን ጠየቅኩት። ኪሩንም እንደዚህ አልኩት፣ የወላጆቿ ድርሻ ምንም ነገር አልነበረም፣ ምንም ነገር አናቅም ብለዋል። ለመሆኑ የወላጆቿ ድርሻ በሕክምናው ላይ ምን ነበር ብዬ ኪሩን ደግሞ ጠየቅኩት። የኪሩን ደግሞ ስሙ ያው ምናልባት ተስፍሽ ምን አለ መሰለክ፣ ያው መጀመሪያ የነበረውን ነገር ማቀውን የነበርኩና ሆስፒታልን በመውሰድም ያለውን ኢንፎርሜሽን በማወቅም እሷን በማስታመምም አጠገቡ የነበርኳት እኔ ነበርኩ። ያው እነሱ መተው ነበረ፣ ግን ብዙ ጊዜ ሆስፒታል ከኔ ጋር ነው የምትሄደው እና ያለውን ኢንፎርሜሽንን ማቀው ነበርኩ ነው የነበርኩ። ሲቀጥል አጎት አላት ዶክተር መልካሙ የሚባል ከሱ ጋር በደንብ እናወራለን። ውጤትም እየላኩኝ ያለውን ነገር በደንብ እናወራ ነበር። ያ ምስር ላይ የመጣው በሽታ ሲመጣ ሲነገር ለኔ ነው የተነገረኝ። ያንን ነገር ለቤተሰብ ብነግር ቤተሰብ እሷ ፊት የማይሆን ነገር ያሳይብኝና ልጅቷ ትጎዳብኛለች፣ ለሕክምናም ዝግጁ ላትሆን ትችላለች በሚል እኔ በይዤው ነበረ። ቀጠልኩኝ። አባትየውን በጉዞ ላይ ለመሆኑ ባንኮክ የሄዱት እነማን ነበሩ አልኳቸው። አባትየውም ይሄን መለሱልኝ። ስሙ። አዎ በስም አንድ ዘማሪ ይስሐቅ የሚባል አለ። እንደገና የሱ ቤተሰብ የምትባል ነች መሰለ ኮፊ የምትባል አለች። ፍሩ የሚባል የሷ እጮኛ የሚባል አለ። ለሶስት ሆኖ ነው ባንኮክ መጀመሪያ ጊዜ። ጥያቄን ቀጠልኩኝ። ወደ ዋናው ጥያቄ መንደርደሪያ ጀምሬያለሁኝ። ለመሆኑ አልኩኝ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያሉኝ፣ ስሙት። በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው እኔም ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስልጊዜ ሁሉም ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው፣ ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉን ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። እንግዲህ ኪሩንም የጠየኩትኝ ይሄንን ነበረ። የነኩቺን የዘማሪ ይሳቅን ያንተን ጨምሮ የሆቴል የተለያዩ ነገሮች የምንከፍለው እኛ ነበርን ብለዋል እናትየው። ይህስ ነገር እውነት ነው ወይ አልኩትኝ። ኪሩም ሲመልስ እንደዚህ መለሰልኝ፣ ስሙት። ለተስፍሽ መጀመሪያ ስንጀምር ስንሄድ ሁለት ሆነን እንሄድ ነው አለ ትኬታችንም ምናምን ነገር እኔና ይሳቅ ሄድን። ስንሄድ መጀመሪያ ሀ ተብሎ ሲሄድ የነበረውን ወጪ ከቨር ሲደረግ የነበረው በምስር ነው። አንደኛ እሱ ይሳቅ ሆቴልም ስናርፍ አንድ ላይ ነው ሆቴል ያረፍነው። የነበረውን ነገር አንድ ላይ ነበር ሲደረግ የነበረው። ወጪ ሲደረግ የነበረው ከምስር ነው። የምስራች አረፈች። የምስራች ካረፈች በኋላ ነገሮች ትንሽ መስመር መልቀቅ ጀመሩ። አባትየውን አንድ ጥያቄ ጠየቅኳቸው። በአስከሬን ሽኝት ላይ ችግር ነበር። ምን ነበር ችግሩ አልኳቸው። አባትየው ሲመልሱ ይህንን ተናገሩ፣ ስሙት። ሁሉም ነገር ስነስርዓቱ እንደ ቤተክርስቲያን ስነስርዓት ተደርጓል። መኪናም የብርሃን ባስ ቀርቧል። የአስከሬን መሸኛ መኪና ቀርቧል። ካሜራና ሌሎች ሁሉ ቪዲዮዎች ቀረጻ ሁሉ ነበረና እኛ የመሰለን እንግዲህ አዞን ቤተክርስቲያኑ አዘጋጅተው ገንዘብ ለባለመኪናው ከፍለው እንደሸኙ ነው የምናውቅ የነበረውና መሀል የተወሰነ ኪሎ ሜትር ከተጓዝን በኋላ
ሾፌሩ ገንዘብ እኮ ገቢ ያልሆነም ገንዘብ ገቢ ሳይሆን አላንቀሳቀስም ብሎ መኪና ዳር አዙሮ አቆመ። እንዴት ሲባል አልተከፈለልም ገንዘብ ተብሎ አስክሬኑ አውርዱ እስከማለት ድረስ ሲያስገድደን ነበረና እኛ የምንገባበትን አጥተን ያንን ቸርቹ ያዘጋጀውን መኪና አቁመን እንደገና ሌላ በደላላ አማካይነት በ65,000 ብር ተበድረን ነው አስክሬኑ በስቃይ ውሃ እንኳን ሳንጠጣ ውሃ ምሳ ሳንበላ ቁርስ ሳንበላ ውሃ ሳንጠጣ በዛ አስክሬኑን ላይ ተሸክመን ሙሉ መኪና ስንፈልግ አውርደን በእግዚአብሔር ኃይል እና አንዳንድ ደጋግ ሰዎች ባደረጉት እርዳታን አስክሬኑን ይዘን ለመሄድ የቻልነው ለቀብሩ እንኳን ያልሆነበት ሁኔታ ነበር። ያን ሁሉ ኢትዮጵያ ሕዝብ የለፋበት ያን ሁሉ ኢትዮጵያ ሕዝብ እጅ የዘረጋበት በሕይወት እንኳን ባትኖር ነገር ግን ለአስክሬኗ ማጓጓዣ አጥተን ዛሬ ላይ እንደውም ያው ሐውልቷ እንኳን ሳይሰራ ሜዳ ላይ ነው ያለችው እንደተቀበረች። ከዚህ ድረስ ነው። ቀጠልኩኝ። ለኪሩ ይሄን ጥያቄ ጠየቅኩት። በአስከሬን ሽኝት ላይ መንገድ ላይ አስከሬኑ ወርዶ በብዙ ስቃይና በብዙ መከራ እንደገና ገንዘብ ተለምኖ አባትየው ገንዘብ ከፍለው አስከሬኑ ወደ ትውልድ ሀገሯ ሄዷል። በዛ ሰዓት ላይ ኪሩቤልም ምንም ነገር አላደረገም፣ ቁጭ ብሎ ነበረ ብለዋል። መጨረሻው ወንበር ላይ እስቲ ያሉትን ደግሜ ላሰማ፣ ስሙት። ኪሩቤል ውስጥ ነበረን። መጨረሻ ወንበር ላይ ነው ተቀመጠው። እነዚያ ቸርች ከዛ ውጭ ማንም የደረሳችሁ እንዴት ነበር ብሎ አንድም ቼክ አድርጎ የደወለ በዛን ሰዓት ሁሉ ኪሩቤል ውስጥ ነበር። ይሄ ነው ብሎ ያለን ነገር ያለ እንደ ማንኛውም ተሳፋሪ እሱም ጭምር ተቀብለው ነው ተከለ። ኪሩቤል ግን ቁጭ አላልኩ። እንደውም 4,000 ብር ትራንስፈር አድርጌያለሁ። ከሱ ስሙት ምን እንደሆነ። አዎ እንደዛ አይነት ነገር ተፈጥሯል። እሺ የነበርንበትን ባስ ክፍያ ካልተሰጠኝ ብሎ የጠራውን ብር ጥሩ ስላልነበረ ቆሞ በሰዓቱ አንድ ፓስተር ማን ነበር? ፓስተር በረከት የሚባል እና አንድ ካሜራማን በረከት የሚባል እዛው የአርባ ምንጭ ልጆች አብረውኝ ነበሩ እና እነሱ በቃ ይሄ ያለው ነገር ሰውየው የጠራው ወደ 150,000 ብር ነው ከአዲስ አበባ አርባ ምንጭ ይዞ ለመሄድ። ከዛ ምን እናደርግ? አንደኛ የመጀመሪያው ነገር እኔ ድካም ላይ ነኝ። የደረሰብኝ ነገር ቀላል አይደለም። አይ ዶንት ኖ ስለሌላው አይመለከተኝም፣ የሚመለከተኝ ስለራሴ ነው። ቤኪ እና ምን ይሻላል? ቁጭ ብለን አወራን። በቃ መኪና እንጥራ። የምታውቀው አለ ወይ? አዎ በቃ እሺ። ያ ፓስተር በረከትም እሱም መደወል ጀመረ፣ በካሜራማኑም በረከትም መደወል ጀመረ። እኔ መኪና ስለማላውቅ ቁጭ አልኩኝ። ተደዋወሉ። መኪና ተገኘ ኮስተር አሉኝ። በስንት? በ65 እና 30,000 ብሩን አስክሬን ይዞበት የሚሄድበት ይሄ ግዴታ ነው፣ ምክንያቱም መንገድ ላይ ይጠየቃል። ስለዚህ የ30,000 ብር ለሬሳ ሳጥን፣ 35,000 ብሩ ደግሞ ለእኛ 23 ሰው ነበር የነበረው። እኔና አባቴና እናቴ ነበሩ ቀብሩን ስለምንሄድ። ኦኬ እና ምን ይሻላል? ያለውን ነገር ለማስተካከል ብር እንሰብስብ፣ እዚህ ያለውን ሰው ብር እንሰብስብ። 1,700 ይደርስብናል። በቃ እንሰብስብና ያለውን ነገር የሚችል ሰውን እንቀበል። ኦኬ እሺ፣ እንደሱ ከሆነ ቤኪ በቃ አንተ ተነስና ሰብስብ። ያው እነሱን እንደ ምስክር አድርገን ማቅረብ ትችላለህ። እነሱንም ስልካቸውን ሰጥቼ ልታናገራቸው ትችላለህ። በቃ እንደሱ ከሆነ እሺ ጋሼ እንደዚህ ነው ያለው ነገር ይሄ ነው፣ ለሬሳው ሳጥን እንደዚህ ነው ምናምን ተብሎ ተነገራቸው እና ሲባል እኔ በቃ 14ቱን ሰው እኔ እችላለሁ አሉ እዛው ቁጭ ብለው። ኦኬ 14 ሰው ከተቻለ የቀረውን እኛ ብር እናዋጣ። ኦኬ በረከት ያልኩህ ካሜራማን ጋር በቃ ወደ አንተ እንላክና አንተ ለእነሱ ስጣቸው ብዬ እኔ ከራሴ 4,000 ብር ሰጠው በአካውንት ትራንስፈር ለሱ። ሄደው ሲነግሯቸው ለምን ኪሩቤልን ተቀበላችሁት? ምስክር አሉ፣ እነሱ አልሞቱም በህይወት። ለምን ተቀበላችሁ? እኔ እሱን ቆጥሬ ነው 14 እኮ ያልኩት። አይ ልኮልናል። በቃ እሺ ተባለ፣ ብር ተሰጠ። ከዚሁ ጋር አያይዤ አባትየውን አንድ ጥያቄ ጠየቅኳቸው። ልክ የምስራች የሞተች ሰዓት ላይ ኪሩ $4,000 ወስዶብናል፣ ከአንዲት ዘመዳችን ትንሽዬ ልጅ ላይ የተበደርኩት ገንዘብ አለ ብሎ $4,000 ወስዶብናል አሉ አባትየው። አባትየው ያሉትን መጀመሪያ ስሙ። እንደዚህ ነው ያሉት። መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢነት ነበረች እና
መጨረሻ ጊዜ አካባቢ የተኛችው። ከዛ ሪፈር ወደ ኢትዮ ቴሌ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4,000 የነበረውን ወስዶ አንደኛውን በ1,000 ካሳከመ በኋላ አሳክም ያለው ብሏል። ሌላው ደግሞ 450,000 ብር እናት ተበድራለና ያ የተበደርኩ ገንዘብ የመንግስት ስለሆነ አምጣር ላይ ያስገገረች ነው ብሎ ልጅቷ ላይ ያን ሁሉ ገንዘብ የወሰደበት አይነት ሁኔታ ነበር። እንግዲህ እውነት ይሁን እሷ በህይወት ያለች የኢትዮጵያ ሕዝብ ከጎኗ ሆኖ እያሳከመ ያለ እሱ በየትኛው አግባብ ከእናቱ ተበድሮ አሳክሙ በህይወት እያለች ያልጠየቀ እሷን ከሞተች በኋላ የተበደርኩ ገንዘብ አለ ብሎ ከይተት ልጅ ላይ ሁሉ የወሰደበት አይነት አግባብ ነበረ። እውነት ነው። ኪሩቤል ግን $4,000 አይደለም የወሰድኩትኝ $3,000 ነው። $1,000 ብሎ መልስ መለሰ። የኪሩ መልስ ደግሞ ስሙት። 3,000 ነው የወሰድኩት። $1,000 ባንክ ቤት ሄደው ከአክስቷ ልጅ ጋር ዘረዘሩ። ዘርዝረው አይ ቲንክ ካልተሳሳትኩ ወደ 130 ምናምን ሺህ ብር ዘረዘሩ። 80,000 ብሩን ለለቅሶ ቤት ብለው ለፋዘር ለአባቷ ወንድም ተላከለት። የቀረውን ብር ተከፋፍለው ያዙ። የተከፋፈሉትን ብር ለሬሳ ሳጥን መግዣ ሄደው እንደገዙ፣ የቀረውን ብር 30 ምናምን ሺህ ብር አክስቷ ልጅ ጋር ነበረ። የዛን ጊዜ ለትራንስፖርት 30 ምናምን 65,000 ብር ሲጠየቅ ሄዳ ከአጠገቤ ነበር የነበረችው። ይህንን ብር ልስጥ ብላ ሄዳ እንደሰጠች በደንብ አውቃለሁ። እሱንም በቤተሰብ ስብሰባ ሰለስቱ ዕለት ሲወራ ተጠይቀው ይህንን ነገር ለቤተሰብ አብራርተዋል። ጥያቄና መልሱ እንደቀጠለ ነው። እናት ወቀሳቸውን ይቀጥላሉ። ታይላንድ በነበርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራውን ፊት ለፊት እንደዚህ ያልኩ አሉ። ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በእኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ከዛ አየሁት እንትኑን ሞባይሉ ካሜራው ተደቅኖ አየሁ። ምንድነው ብዬ እኔ በቃ በጣም እንትን አልኩኝና ሞባይላን አንስቼ መልሼ ቦታ ላይ እሱን አስቀመጥኩኝ። ከዛ የሆኑ ቃላቶችን አወራሁ። ምናልባት ድምጽ የምቀርጽን ከሆነ እንደው እንዲሰማ ብዬ በጣም የሆነ ነገር ተሰምቶኝ በቃ ምን እኔ እንዲወስድ ነው በእኔ ላይ እንደዚህ ካሜራ ደቅኖ ተመካክረው ነው ወይስ በምን ምክንያት ነው በእኔ ላይ ካሜራ ደቅኖ? እዛ ካሜራው እያለ ቤቱን አጽድቼ ወጣሁና ማልቀስ ጀመርኩኝ። ከዛ እያለቀስኩኝ እነሱ ተመልሰው መጡ። ከመጡ በኋላ ምንድነው ስትለኝ ምን ሆነሽ ነው አይንሽ አባበጣ አለችኝ። አይ ምንም አልሆንኩም ብዬ ደግሞ እሷንም አይቼ በጣም ባንቆይ ነበር። ምን ነገር ነው ማሚ ምን ሆና እንደሆነ አላውቅም፣ ምን እንደሆነ አላውቅም እያለቀሰች ነው። እሱ ጋር ስትገባ ራሱ ነገራት። እኔ እንደዚህ ካሜራ አስቀምጬ ነበረ ምናምን ብዙ ነገር ከኢትዮጵያ ስለተነገረ ለዛይ ካሜራ አስቀምጫለሁ ምናምን ብሏል አሉ። ከዛ እኔ በቃ እያለቀስኩ ነበረ። ምንድነው ስትለኝ መታ እንዳልሰማች እንደገና ስትጠይቀኝ ለምን ተመካክረሽ ነው እንዴ በእኔ ላይ ካሜራ ደቀንሽው? ምንድነው? እኔ እኮ እናትሽ ነሽ ባዳ አይደለሁም። እንዴት በእኔ ላይ ካሜራ ደቅነሽ ትሄጃለሽ? እኔ እኮ እናትሽ ነኝ። ለምንድነው ካሜራ በእኔ ላይ ሰረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፈንት ነቅላ ነበረች ከሞማ ተነሳና ይሄ ሁሉ አለ። ኪሩቤል የቀረጽኳቸው በምክንያት ነው፣ እቃ እየጠፋብኝ አለ። ምን አይነት እቃ? እስቲ ኪሩቤል ለምን በምክንያት እንደቀረጻቸው እንስማ። ስሙት። አሁን ቀጥታ ወደ ካሜራ ማስቀመጡ ከመሄዳችን በፊት ያ ነገር እንዲፈጠር ያደረጉ ነገሮችን እናውራ። እሺ፣ ይቻል ከሆነ ይቻላል። እሺ፣ የመጀመሪያው እሳቸው ሲመጡ ኦልሬዲ 3ኛ ኬሞ ጨርሰን ነው የመጡት። እሱንም በእኔ ፈቃድ ማለት ማን ይምጣ ሲባል በሰዓቱ ከእናትየው ጋር ጥሩ ግንኙነት ስለነበረኝ አይ በቃ ማዘር ይምጡ፣ እኔ ማዘር ቢመጡ ይሻላል
ምግቡን በመስራትም በጸሎትም እሳቸው ያግዙኛል ብዬ ኮሚቴዎች ጠይቀውኝ ኦኬ እሺ እንደዛ ከሆነ እሺ ተብሎ የእሳቸው ፓስፖርት ወጥቶ ምናምን ቢያንስ 1 ወር ከምናምን ፈጅቷል እሳቸው ወደኛ ሊመጡ። በዛ ሰዓት መጡ። ኦኬ ተቀበልናቸው። ስንቀበላቸው ከእኛ የነበርንበት አፓርታማ ከ2 ሰው በላይ መግባት አይቻልም ብለው ሲመልሱን እንደገና ቤት ተከራይተን ይገባን እሳቸው ሲመጡ። ከዛ ክፍላችን ለየብቻ ነው የሚሆነው። ሳሎን በጋራ ነው፣ የእነሱ የሚተኙበት ክፍል ለብቻ ነው፣ እኔ የምተኛበት ክፍል ለብቻ ነው። ከዛ በኋላ አሁን እንግዲህ እሳቸው ስላነሱት ነው ይሄንን ማነሰው። ይሄ ትልቅ ዲል አይደለም። አዎ አይ በደል ደርሶብኛል በካሜራ አቀረጽ ነበረ ሲሉ ለእሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀው። እሺ እና ምን አለ መሰለ ነገሩ ሲጀመር እንደ አጋጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለእኔ አልበቃኝ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ስፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበት ጋር አላገኘው። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አዎ ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር በወጣን ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ሆነብኝ። ምስር ይሄ ነገር እንዴት ነው ስላት ኪሩቤል ማዘርን እየጠረጠርክ ነው? አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀመጥኩት፣ አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለኔ በጣም ትልቅ ሼም ነው። ምን ተብሎስ እንደዚህ እየተደረግኩ ነው ብዬ እላለሁ። አይ በቃ እሺ ብነግራትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ ስንመለስ ከምስር ጋር የሆነ ዕቃ ገዝተን ደርሰን የምንመጣው ነገር ነበረ። ደርሰን መጣን። ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጥኩትን ዕቃ እያወጡ ሲያዩ ካሜራው ላይ ነበር። ምስር መጣች። እንዴት እንደዚህ ያደረግ? በቃ እኔ አንቺን ላሳይሽ ነው እንደዚህ ብልሽ ስለማታምኝ በዛ ችግር ምክንያት ይሳጋም ደውዬ በቃ ትኬት ትቁረጥልኝ፣ እኔ ከዚህ በላይ እዚህ መቀመጥ አልፈልግም ይሄ እነ ይሳቅ ሁሉ ትኬት ተቆርጦ ቤተሰብም የኔ ቤተሰቦችም ተው ቢያንስ እሷ ልትታከም ሄደችው ለእሷ አስባውን በማል ቤት እሷ ነች የምትጎዳው ተብሎ በስንት ጭቅጭቅ ነው የተቀመጥኩት። ነገሩ የተጀመረው በእንደዚህ በጣም በላው ይቅርታም ጠይቀው ይቅርታ ተጠያይቀንም ምክንያቱም ከዛ በፊትም እዚህ ያሉ ለሰዎች የልጅን ብር ሊበላ ሄዷል ብለው በተናገሩት ምክንያት ሰዎች ለኔ ነግረውኝ በዛ ነገር አዎ ብያለሁ ምክንያቱም እኔን ይዘኝ ስላልሄድክ ብሯን ሊበላ ነው ብያለሁ ብለው ለራሴ ይቅርታ ጠይቀውኛል። እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይህንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት እያሉት እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በኔ ላይ ሰረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፌንት ነቅላ ነበረች። ኪሩቤል ግን ሌላ ታሪክ ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀችም። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም ከሱ ስሙት ያው እንተስፍሽ አዳዲስ ነገር ያው እኔ ማውራት የማልፈልጋቸውን ነገሮች እየነገርከኝ ነው። እሺ ይሄኛው ነገር ደግሞ የተፈጠረው የፈረንጆች አዲስ ዓመት ለማክበር በቃ ነይ ኑ ምናምን ብዬ ይዣቸው ወጣው ወደ ከተማ እኛ ካለንበት ወጥቶ ያለ ከተማ እዛ ሄድን። እኔ ትኬት ለማስተካከል ስሯሯጥ ሁለቱ ተጣልተው አገኘሁ። በቃ ምስር ወደ ቤት መሄድ እፈልጋለሁ ምናምን አለች። ኦኬ እሺ ምንድነው? አይ ማውራት አልፈልግም እሺ ምናምን አልኩኝ። ከዛ ዝም ብዬ ለማረጋጋትም ሞከርኩኝ። የሚረጋጋ ነገር አልሆነልኝም።
በቃ እሺ ትንሽ ሄድንና ሌላ ቦታ ቁጭ አልን። ያው ምስር ትንሽ ቶሎ ቶሎ ነው ምግብ የምበላው። በሰዓቱ ምግብ ይዘን አልወጣን። በቃ ምግብ እንውሰድ ትንሽ ጊዜው ሊሄድም ስለሚችል ርችት ለማየት ነው። ያው ብዙ ጊዜ ቤት ነው የማስቀምጣቸው። ስንወጣም ትንሽ እንዳይደብራቸው ትንሽ ቦታ ነው የምንንቀሳቀሰው። ከዛ የዘለለ ነገር ስለሌለ እዛ በአጋጣሚ ሄድን። ምግብ ልንገዛ ስትሪት ፉዶች አሉ፣ ከነሱ ልንገዛ ሄድን። በሰዓቱ ወረፋ ስለነበረ ብዙ ሰዎች ነበሩ። እሱን አስተናግዶ እስኪጨርስ እኛ ቆመናል። መጡ። እንዴት መንገድ ላይ ትታችሁኝ እናንተ እዚህ ጋር ትቆማላችሁ በሚል ነው ጭቅጭቅ የተጀመረው። ተጣሉ ሁለቱ። እኔ ምንም የማውቀው ነገር የለም። ኦኬ እሺ በቃ ብለን ወደ ቤት ተመለስን። ሁሉ ነገር ቀርቶ ምስርንም ታይ ስላት አይ ተው አንተ አታውቅም፣ ይሄ የቤተሰብ ጉዳይ ነው ምናምን በቃ የሚመላለሱት ይከብድ ስለነበር እሱ ውስጥ መግባት አልፈልግም። ያንን ነገር ወደ አባትየው ደረሰ። አባትየው አወራ፣ ሁለቱንም አወራ። በቃ እኔ ወደ ቤት እመለሳለሁ አሉ ማዘር። እንዴ ለምንድን ነው? ምክንያቱም እኔ ነኝ መሀል ላይ የምጎዳው። የሆነ እሳቸው ሲመጡ አጣላቸው ነው የሚባለው ለእኔ። ስለዚህ አይ ተው ማዘር ስል አንተም ዝም በል ምናምን ብለው እኔንም እሷንም ነው የሚቆጡት። አይ በቃ ምስርዬ ተይ አብርጂ አልፈልግም ምናምን አለች እሷ። ነጋ እንደምንም ነግቶም ያው ነገር እንደቀጠለ ነው። አባትየው በቃ ችግር የለውም ላኳት ወደዚህ አለ። እናትየው እህትየውም ያለች ይመስለኛል፣ አላስታውስም በሰዓቱ። ግን ታላቅ ወንድምየውን ደውዬ እባክህ አቡሽ ሁለቱ ተጣልተዋል አስታርቃቸው። እኔ አሁን እዚህ ውስጥ መግባት በጣም እየከበደኝ ነው። ምክንያቱም እኔ ሁሉንም ነገር ሃንድል ማድረግ አልችልም ብዬ ነገርኩ። በቃ ችግር የለውም እኔ አናግራቸዋለሁ አለኝ። እንደዛም ሆኖ ነገሮች አልበረዱም። ከምስር ጋር አወሯት። ምስሯ በቃ ቢያንስ ለእኔ ስትይ ይቅርታ ጠይቂ፣ በቃ እኛ በሰዓቱ ያደረግነው ነገር ምናልባት ለእሳቸው ስህተት ሆኖ ይችላል ብዬ ይቅርታ አስጠየቅኳቸው። ይቅርታ ስትጠይቃቸውም እሳቸው ፈቃደኛ አልነበሩም በሰዓቱ። በቃ እኔን ወደ ሀገሬ ላኩኝ ነበር ሲሉ የነበሩት። ምስር መጣችና ከዚህ በኋላ ምንም እንዳትለኝ ይቅርታ ጠይቄያለሁ አልቀበልም ብላለች ብላኝ ሄደች። ያው ጌታ ኢየሱስ ምስክር ነው ምልክ ቢላ አንስቼ እዛቸው ፊት ሄጄ እኔን እንደ ልጅ ካላዩኝ ይሄው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው ቆምኩት። እግራቸው ላይ ወድቄ ለምኜ ነው እንደዛ ይሆነ ለምኜ እባክዎትን ተው ምናምን አሉ ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። አርቼ አረምንቱ አረ ወደቀች ስላት በቃ እሷም ደንግጣለች ምናምን ነገር። አምቡላንስ ጠራው። አስተርጓሚያችን መጣ። ምን ተፈጠረ እስኪል ድረስ በአምቡላንስ ሆስፒታል ሄዳ ታክማን የተመለሰችው። ይሄ ከኔ ጋር የሚያገናኘው ነገር በገንዘብ አጠቃቀም ላይ ብዙ ጭቅጭቅ ነበረ። ኪሩቤል ከዚህ ሲሄድ 2 ሱሪና የተወሰኑ ሸሚዞች ልብሶች ነበሩኝ፣ እዛ ግን ልብስ ገዛ ነበር አለ። እስቲ ይሄንን እንስማ ከኪሩቤል አንደበት። እኔ እንዲህ ብዬ ጠየቅኩት፣ ወደዚህ ስትመለስ 3 ሻንጣ ልብስ ጠቅጥቀህ ይዘህ መጥተሃል፣ እህትስ አለች ሆይ ለእህትህስ ገዝተሃል ወይ አልኩት። ያለኝን ስሙት። ኪሩቤል ይሄንን ብሏል። የመጀመሪያ ደረጃ እዛ ስንት ወር እንደቆየን ካልኩሌት አድርግ። 7 ወር ነው የቆያችሁት? አዎ 7 ወር ስንቆይ በ2 ሱሪ በ2 ቲሸርት አትቆይም። እውነት ነው። አዎ ይዤ የሄድኩት ያንን ነበር። 2 ሱሪ 3 ቲሸርት፣ አብዛኛውን በሶ ምናምን ዳቦ ቆሎ እንትን ድርቆሽ ምናምን እና የእሷ ልብስ ገዛ ጋቢ ነው ይዘን ሄድን። እዛ በምንቆይበት ሰዓት ልብስ አይገዛም ብዬ ልሸመጥጥ አልችልም። ልብስ ይገዛል። አዎ እና ግን የሚገዛው ልብስ በጣም የተጋነነ ነበረ። ለሕክምና የሄደ ሰው እጮኛውን ለማስታመም የሄደ ሰው ይሆኑ የነበሩ በየጊዜው ይገዙ የነበሩ ልብሶች በየቀኑ በአንድ ቀን አይደለም በየቀኑ እየተገዙ ወደ 2 እና ወደ 3 ሻንጣ ደረሱ። ይሄ እንግዲህ አሁን ተስፍሽ ይወልክ ሰማኝ የሚፈቀደው ለሻንጣ ነው። እውነት ነው። ለአንድ ሰው 23 ኪሎ ይዤ ስመጣ 2 ሻንጣ ነው ይዤ የመጣሁት። ይሄንን አይ 3 ሻንጣ ነው ካሉት ይሄንንም ለእግዚአብሔር ሰጣለሁ።
ኪሩቤል ያለው 3 ሻንጣ አይደለም 2 ሻንጣ ልብስ ነው። 2 ሻንጣ ልብስ ነው። እንግዲህ ለሕክምና ነው የሄዱት። በሕክምና ውስጥ ብዙ ዋጋ ከፍለዋል። ገንዘብም እያነሳቸው መጥቷል። ሁሉም በየፊናቸው ልብስ ይለብሱ ይገዙ ነበር። እስቲ ኪሩቤል ስለ ልብስ አገዛዙ፣ ስለ ምስራችም፣ ስለ እናትየውም ስለ እሱም እንስማ። ስሙት። አዎ እንደ ሰው ልብስ አስፈልጎኛል ገዝቻለሁ። ልብስ አስፈልጓታል ገዝታለች። በጣም አሪፍ ያስፈልጋቸዋል ብላ ገዝታላቸዋለችም ለእሳቸው። እውነት ነው። እንግዲህ ይህ ብቻ አይደለም ኪሩቤል ሌላም ነገሮች ከጫማ ከሰዓት ከተለያዩ ነገሮች እንደዚሁም አይፎን ገዝቶ ነበረ። ከዚህ ሲሄድ ሳምሰንግ ስልክ ነበረው፣ እዛ ሲሄድ አይፎን ገዝቶ ነበረ። ያ አይፎን ቤተሰቡ የሚያስበው በእሷ ገንዘብ ተገዛ ብለው ነው። ኪሩ ግን እንደዚህ ብሏል። ስሙት። ለምሳሌ አሁን አንተም የገዛሃቸው ልብሶች ለምሳሌ 2 አይፎን ገዝተሃል? አይ 1 አይፎን ነው። አሁን ያስኩትን ስልክ ተስፍሽ ቪዲዮም አለ። ቪዲዮንም ከፈለክ እልክልሃለሁ። እሷ በጊፍት አርጋ ስትሰጠኝ ያለበት ጊፍት ቪዲዮ አለ። ጊፍት ገዝታ ስትሰጠኝ ይዤ የሄድኩት ስልክ ሳምሰንግ ነበር። አባ ይሄን ስልክ እንደ ስጦታ ሰጥቻለሁ ብላ ስትሰጠኝ የነበረው አለ። አዎ ይዤ የሄድኩት ሳምሰንግ ነው፣ እዛ ግን አይፎን ገዝቻለሁ። እሱም በስጦታ መልክ እሷ የሰጠችኝ ነው ብሏል። በጣም ጥሩ። እንግዲህ 2 አይፎን ነበር የተባለው፣ እሱ ግን 1 አይፎን ነው ብሏል። በ7 ወር ውስጥ በርካታ ልብሶች ገዝቻለሁኝ፣ አዎ ብሎኛል። እንደዚሁም ለሷም ለእናትየውም በርካታ ልብስ ተገዝቶ ነበር ብለዋል። በጣም አሪፍ። እንግዲህ ብዙዎቻችሁ ገንዘብ እየሰበሰባችሁ መሃል ላይ የገንዘብ ችግር ይገጥማል። እንደውም አሜሪካን ሀገር የምትገኝ ሰብለ $9,000 ሰብስባ እንዳላከችላቸው ለኪሞም እንደተከፈለ ነግሮኛል። እዛ የተጋነኑ በጣም ብዙ ወጪዎች ነበሩ። ይሄ ወጪ ግን አልተጋነነም ወይ ብየውም ነበረ። በተለይ የተጋነነ ወጪ አልነበረም ወይ ስለው ኪሩ ይሄን መልሷል። ስሙ። ከፍተኛ የሆነ የገንዘብ ብክነት ነበር ብለህ ታምናለህ? በአንድም በሌላም ለምሳሌ አሁን ገንዘብ አጠቃቀም ላይ መጀመሪያ ላይ ካወራ ነው ከልብስ ከተከራያችሁት ቤት በዛ ሀገር ወደ 12,000 ምናምን መሰለኝ እርግጠኛ ባልሆንም የተከራያችሁት ቤት በጣም ሌክዠሪ ቤት ነው። ሆስፒታሉ አካባቢ ግን በጣም ቅናሽ ቤቶች በጣም ብዙ ነበሩ። የሆስፒታሉ መኪና ያመላልሳችኋል። እንደው ሌክዠሪ ቤት ከመከራየት እቃ ከመግዛት ስጦታውም ፎኑም እነዚህ ነገሮች የምስጋናውም የቤተሰብ ሶፋው እንደው የተገዙ ነገሮች ህዝብ የሚያውቀው እንድትታከም ነው። ገንዘብ የተሰበሰበው እንድትታከም ነው። ከሕክምና ውጪ ግን በጣም ብዙ ብክነቶች አሁን የነገርከኝ በቃ የሆነ ኮንትሮል የማይደረግ አንተም በግል እሷም በግሏ እናትየው የሆኑ ብዙ ብክነቶች ከልብስ ከብዙ አንግል ነበረ ብለህ ታምናለህ? እንዲሁ በቃ ተስፍሽ አሁን በአጠቃላይ ስነግርህ በሰዓቱ ትክክል ነው ብዬ ያሰብኩትን አርጋችኋል። አሁን አልፏል ነገሩ። ግን ገንዘብ እጥረት እስኪደርስ ድረስ ሰውም እየሰበሰበ በቲክቶክም እየተላከ በአካውንትም እየገባ ቃል የገቡ ሰዎች እየሰጡ ማለት በብዙ አቅጣጫ ገንዘብ ይመጣ ነበር። ግን የዛን ያህል ልጅቷ ጤንነት ላይ ፎከስ ከመደረግ ይልቅ ሁሉም በግሉ የሚያደርገው ነገር ነበረ እና ያ ነገር ብክነት ነበር ብለህ ታምናለህ ወይስ ተገቢም የሆነ ተገቢ ነው ብክነትም አለ 50-50 ነው ትላለህ? ሁለቱንም ነው የምለው። ብክነትም አለ ትክክለኛ የሆነ ነገር አለ። እንደሰማችሁት ነው። ወጪው የተጋነነ ቢሆንም 50-50 ነው ብሏል። የባከነም ገንዘብ አለ፣ ትክክለኛም ነገር ላይ የዋለ ገንዘብ አለ ብሏል። እዚሁ ጋር አያይዤ አንድ ነገር ጠየቅኩኝ። ለኪሩቤል ነው። እዛ ያላችሁ ገንዘብ ይላክ ነበረ አልኩኝ። የተጀመረ ቤት ነበረ፣ ያንን ቤት ለመጨረስ ገንዘብ ይላክ ነበረ ያልኩኝ። እሱም ይሄን መለሰልኝ። ስሙ። እሺ ይኸውልህ አሁን ተስፍሽ ራሳቸው ስላመጡት ላውራ እነሱ ስላመጡት ያው ማውራትም ጥሩ አይደለም። እሺ ይሁን ብዬ ላውራ። ግን ቤቱ የተጀመረው እሷ እዚህ ያለች በነበረ ሰዓት በገና ምንም ሳትታመም ምናምን የተጀመረው እየላከች እሷ ነች የሰራችው።
ግን አላለቀም ለማለት ይቅርታ አንድ ጊዜ ቤቱ የተጀመረው እሷ ባንኮክ ሕክምና ላይ እያለች ነው አይደለም? አይደለም። የት ነው? እሷ ሳትታመም በፊት ነው የጀመረችው ቤቱ የተጀመረው። አዎ 50 100ም ስታገኝ እየላከች ነው ያስጀመረችው። እሺ ምንድነው ግን ባንኮክ ልንሄድ ስንል ፊኒሺንግ ይቀረው ነበር። እሺ ለፊኒሺንግ ብላ ብር ሰጣቸው ነበር። ኦኬ በቃ እውነቱ ይሄ ነው ማለት ለቤቱ የወጣው ወጪ ከዚሁ ከሕክምናው ላይ ከተሰበሰበው ለፊኒሺንግ ተብሎ ገንዘብ ወጥቷል። አዎ በቃ እሱን ኪሩ እንዴት ይሻላል እንደዚህ ላደርግ ነው። አይ በቃ እንደዚህ አድርጊና ሜቢ ለምስጋናው ስትመለሺ እንትን እንዳይሆንብን በሚል ይሄንን ነገር ወጪ አድርጋለች። ኦኬ እንግዲህ ባንኮክም ሆና ቤቱ እንዲያልቅ ገንዘብ ልካ ነበር ማለት ነው። ቤት እየሰሩ ስለነበረ ለቤት ፊኒሺንግ ይህ ብቻ አልነበረ፣ ሶፋ፣ የቤት ዕቃ በጣም ይሟላ ነበረ። እስቲ ስሙት፣ ኪሩ ይሄንንም ብሏል። እናቷ አካውንት ላይ 900,000 ብር ነበር የምስር። እሺ ከሱ ላይ አምስታ እንደምሰጠኝ ነበር የተነጋገር ያን 310,000። ኦኬ እሺ በቃ እንደሱ ከሆነ ቤት ተከራየች። ዕቃ ለነሱ ሶፋ፣ አልጋ ምናምን ገዛዛች። በዛ በ900,000 ብር ገዝታ ላከች። ከዛ የቀረውን ብር ኪሩ የቤት ክራይ ይሄን ያህል ብለውኛል፣ ከዚህ ላይ ልቀንስ ነው። እሺ እና እጅሽ ላይ ስንት ቀረ? 300 ምናምን ሺህ ነው የቀረው። ይሄንን ብሰጥክ ፕሮግራሙን የምስጋናውን ፕሮግራም እንዴት ላደርግ ነው? በቃ እሺ ሂጂና ከዛ በኋላ ያለውን ደግሞ እናስተካክላለን። በቃ ችግር የለውም የምስጋናው ፕሮግራም ይለቅ በሚለው የምስጋናውን ፕሮግራም ለማድረግ እሷ ብሩን ይዛ ሄደች። ኦኬ 40 ምንጭ ፕሮግራሙ ተደረገ፣ አለቀ። እሷ ላይ የነበረ እኛ ያው ለሰርግ ለምናምን ለኛ ፕሮግራም ብለን ነበር ያንን ዶላር ተቀምጦ ነበር። ይዛ መጣች እና ምስሯ እንዴት ይሻላል? በቃ ከዚህ ላይ ዘርዝረን እንሰጣታለን። እሺ እየተባለን እሷ ስትመጣም ታማ ስለመጣች የሆነ ቀን እንደውም ሲስተር ስታስጨነቀኝ ኧረ ምስሯ በቃ ሲስተር በጣም እያስጨነቀች ሰዎቹም እያስጨነቋት ነው ስላት በቃ እሺ ዘርዝሬ ልክላለሁ ብላ ወጣ። ድጋሚ ብርድ መቷት ታማ ወደ ቤት ገባች። በጣም ነው የሚያሳዝነው። በእንደዚህ አይነት ሁኔታ እንዴት ብር ብዬ ልጠይቃት? ይሄ ነገር ሲፈጠር ያክስቷ ልጅ አለች፣ የኔም ጓደኛዬም አይደለች፣ የራሳቸው ዘመር ነች፣ ምስክር አለች። እሷ ሄደው እንደተመለሱ የዛን ሰዓት ነው የኪሩቤል እህት ይሄን ያህል ብር እኔ ጋር አለ እሱን ዘርዝረን መስጠት አለብን ብላ ለእሷ የነገረቻት። የምስራች እናት አንዳንድ ያልተዋጠላቸው ነገሮች አሉ። ኪሩ ከእናቴ ገንዘብ ተበድሬ አምጥቻለሁ ይላል። እሳቸው ግን በጭራሽ ሊሆን የማይችል ነው። ምክንያቱም አሉና የተናገሩትን ደግሞ እንስማ። እንደዚህ ነበር ያሉት። እዚህ ከመጣ በኋላ ደግሞ እንደገና ከእናቴ ከመንግስት ቤት እስቲ ማን ይሙት ማን በደቂቃ ውስጥ እንዴት አድርጎ ብር ያበድራል? ከመንግስት ቤት ፋይናንስ ብትሆን ሌላም ቢሆን በደቂቃ ውስጥ እንዴት አድርጎ ቀኑ ደግሞ እሁድ ነው። በእሁድ ቀን እንዴት ብር ከመስሪያ ቤት እንዴት አድርጋ ወስዳ ነው ለሱ ያበደረችው? ይሄንን ነው የሚለው እና ብር አበድራኛለች እና ብሎ ከዛ እንትን ያደረገውና ያን የቀረውን ብር የተቀበለው ልጅቷን አባብሎ ከልጅቱ ላይ ተቀበለ። አባትየውም ደግሞ ስጋዬ ናት ይሁን አንቺ ጋር ይሁን ብሎ ባለ ሰዓት በዛን ሰዓት ለአስክሬን ብሩን እንከፍላለን ስጭስባት ወስዶብኛል አለች። ብቻ ታሪኩ በጣም ብዙ ነው። በገንዘብ ዙሪያ ላይ ኪሩ፣ የምስራች እንደዚሁም እናትየው፣ አባትየው ቤተሰብ ብዙ ጥያቄዎች ነበሯቸው። ብዙ ጥያቄዎችም ተጠያይቀዋል። በዚህ ጉዳይ ላይ ክፉም ደግም ተነጋግረው አልፏል። ለመሆኑ የተሰበሰበው ገንዘብ ፐርፐዙ ለሕክምና ብቻ ነበር ወይስ ተያያዥ የሰማችኋቸውንም ነገሮች ማሟያ ነበር? እውነት ነው፣ ሰው ራቁቱን አይሄድም፣ ልብስ ይለብሳል። ነገር ግን የምስራች በጣም ብዙ ልብስ ትገዛ ነበረ፣ እጅግ ብዙ። ኪሩቤልም ልብስ ይገዛ ነበረ 2 ሻንጣ ብሎ እሱም ነግሮኛል። ለእናትየውም ልብስ ተገዝቶ ነበር። እንደውም እናትየውን አንዳንድ ሰዎች መጨረሻ ላይ ገንዘብ የለም ሲባል ሰዎች አፍ አውጥተው እንዲህ ብለዋቸዋል። ስሙ። እነሱ የሆነ ትናንሽ ነገር ነው የሚቆጥሩባትና አሁን ሌላዎቹ አሁን እዚህ ያሉት እንግዲህ ከሷ ጎን መጀመሪያ የሆኑትን እንግዲህ ልብስ ማንም ልብስ ይገዛል፣
ማንም ጨርቅ የሚገዛውን እሷ አንዳንድ ትናንሽ ነገር የገዛችውን እሱ እንደሱ እየገመቱ ይናገሯታል። ህይወታ ሳይወጣ ራሱ መጥተው ይቤት ድረስ ይሄንን ሽጠሽ ይሄንን ልብስሽን የገዛሽውን ሽጭና እንትን በይ ታከሚበታ እስከሚሉ ድረስ ነው። እና እግዚአብሔር አምላክ እንግዲህ ይቅር ይበላችሁ። እዚሁ ኢንተርቪው ላይ እናትየው ምን አሉ? እማዬ ገንዘቡ የት እንደሄደ አላቅም። እኔ እኮ አላማዬ ታክሜ ተሽሎኝ መኪናም ቢሆን ገዝቼ በመኪና እየሄድኩ አገለግላለሁ ብዬ ነበረ። ምን እንደሆነ አላቅም፣ ገንዘቡ የት እንደሚሄድ አላቅም፣ ገንዘቡ የለም አለችኝ ብለዋል። ቃል በቃል ያሉኝን ነው፣ ህዝቡም ይሰማዋል። እንደው በዚህ በገንዘብ ላይ ምንም ነገር አለመኖሩ እንደው እሷ ሳታውቀው የወጡ ነገሮች ስላሉ ነው። እንዴት እንዲህ ብላ ለእናቷ ትናገራለች? የመጀመሪያ ነገር እኔ ፍቅረኛዋ ነኝ። እውነት ነው። ከእናትና ከአባት በላይ እኔና እሷ እንቀራረባለን። እውነት ነው። በሰዓቱ ምንም ሚስጥር አብረን ነው የምናወራው። እያንዳንዱን ነገር የት እንደወጣ እንዴት እንደወጣ ባንክ አካውንቱን ማየት ይቻላል። የመጀመሪያው ነገር። ሁለተኛ ምስር እንደዛ የምትል አይነት ሰው አይደለች። ይህ ሚስቴ ነች አይደል? እጮኛ ነች። እውነት ነው። እንደዚህ ብትል እኔን ትለኛለች። እኔ ልንገርህ አሁን እውነት የሚያወሩ ከሆነ እነሱ እውነት ካወሩ ተስፍሽ በልብስ በሚገዛ ነገር በጣም ብዙ ጊዜ ተጣልተን እናውቃለን። አይቻልም ምናምን እያልኩኝ ለዛም ነው ብር እኔ ጋር የሚቀመጥ የነበረው። ይህንን እሳቸውም ያውቁታል። አይ አላቅም ካሉ ኦኬ እሱንም ለእግዚአብሔር ሰጣለሁ። ግን የነበረው ነገር እንደዚህ ነበረ የምንጠቀመው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው እየተነጋገርን ነበር የምናደርገው። እንግዲህ መጨረሻ ላይ ለሕክምና ገንዘብ በጠፋ ሰዓትም ልብሱን ሸጣችሁ አሳክሟት ብለው አንዳንድ ሰዎች ተናግረው ነበረ። እውነታው እንግዲህ ይህንን ይመስላል። ምናልባት አንዳንድ እውነታዎች ለአእምሯችሁ ከብደዋችሁ ሊሆን ይችላል። ልብ በሉ። ይህንን ቪዲዮ የሰራሁት ዋነኛው ዓላማ የምስራች ገና አስከሬኗ አፈር ሳይገባ ብዙ የተሰሩ ሻጥሮች፣ ብዙ የተሰሩ ድራማዎች፣ አሁን ለፐብሊክ የማይመጥኑ ያላቀረብኳቸው በጣም ብዙ ድራማዎች ስለነበሩ እነሱን ትቻቸዋለሁ። እነሱ ነገሮች የተውኩትኝ ኪሩቤል ልጅ ነው፣ ወጣት ነው፣ ነገ ብዙ ተስፋ አለው። ቤተሰቧም በብዙ ነገር ያለፈ ቤተሰብ ነው። አንዳንድ ነገሮችን ከመናገር ተቆጥቤያለሁ። ግን ይህ ለሌላ ጊዜ ትምህርት ይሁን። ገንዘብ የሚሰጡ ሰዎች ደልቷቸው አይደለም፣ አዝነው ነው የሚሰጡት። ዲያስፖራው $100 ሲሰጥ $100 ለማግኘት ብዙ ዋጋ ከፍሎ ነው። ኢትዮጵያ ያሉ ሰዎች ከጉድለታቸው ገንዘብ ሲሰጡ ሰውን ለማሳከም እንጂ ከዚህ ጀርባ የሚደረጉ ብዙ ድራማና ብዙ ቲያትሮችን እንዲያደርጉበት አይደለም። የኪሩቤልንም የእናትየውንም የሁሉንም ሰምታችኋል። አሁን እውነትን የምትፈልጉ ሰዎች እውነት የት ጋር እንዳለች ፈልጉ። እናንተ ወስኑ። ተስፍሽ ነኝ ከቴስቲ ኢንፎርሜሽን። አመሰግናለሁ። ላቪዮ